እንዴት ነህ? ሰላም ነው አለን። በጣም ቪዲዮዎች እኮ እየመጡልኝ ነው እያየኋቸው ነው። ሰላም ነው? እንዴት ነህ? ደህና ነህ? ስምህ ማን ነው? አዶና ይባላል። እኔ ሰምተህ ታውቃለህ? ስለኔ ሰምተህ ታውቃለህ? ስለኔ ሰምተህ ታውቃለህ? አንተ ጎበዝ አማርኛ አትችልም እንዴ? ኦሮምኛ ትችላለህ? ዋይኮ ለቤተቤታ አዶናይ አሁን ግቢው ምን ይባላል? ምንድን ነው ያለው ቅድም? ማንተኛ ግቢ ግቢው ምንድን ነው? የሆቴል ምንድን ነው ይባላል? ምንድን ነው ያለው? የነባት ፀጉርሽ ተሰርተሻል። አሪፍ አሁን መሰራሽ እሱ ነበር። ስላገኘው ደስ ብሎኛል። ከኔ ጋር ዛሬ ከቤት ችግር አለ እንዴ? ከኔ ጋር ቢል ችግር አለ? ምን ችግር አዎ ኦኬ። ካንተ ጋር ነው እየቆየን እንግዲህ የምታደርገው ነገር ሰው ቻሌንጅ እናስጀምርላታለን። እናንተ ቻሌንጅ እናስጀምርላታለን። ቤቱን ይሰራል ይበል ማንኔ ሲል ይወጣም ገለቶም ይዲ አማርፋ ነው ገለቶም ቴንክ ዩ ማለት ነው። አማርፋ እንጀሪ ሰላም ጋይስ እንዴት ናችሁ? ዛሬ እንግዲህ ከገሜ ጋር ነን ያለነው ከገመቺስ ማለት ነው። እንደዚህ አድርጌ ልሸከምሽ ምን ታመጫለሽ? ና እንውጣ። እንግዲህ ከገሜ ጋር ነን ያለነው ልብስ ልንገዛ ነው። እንዴት ነሽ? እንዴት ነህ? እንዴት ነህ? ኧረ አማርኛ ትችያለሽ? አማርኛ ትችያለሽ? ልብስ ልግዛልህ። አሁን አብረን ልብስ እንገዛለን። ዝንጥ ብለህ ነው የምትሄደው። እሺ እስኪ ሳሜኝ እውይ ልልቀቅህ የእኔ አባት ና በል በእግራችን። ሀይ እናት እንዴት ነሽ? ደህና ነሽ ወይ? አለን ና ወንድም አለ። እሺ የቱ ጋር ነው ያለችው? ሀደሬት ዋሐት ጻር ጀስተለ እቤ ቆጃኒ እንደውላት እስኪ የት አለች? የት ጋይስ? አሁን እንግዲህ ወደ ልብስ ቤት እየሄድን ያለ ነው። ልብስ ልንገዛ ማለት ነው ከገሜ ጋር። ገሜ የኔ አባት እንዴት ነሽልኝ? ኧረ አማርኛ እየጎበዘ ነው። ስምህ ማን ነው ወንድም አለም አንተ? ደሜ ናይስ። ጃ እንግዲህ ገሜና ጃም አስተዋውቀናቸዋል። አብረን እየሄድን ያለ ነው ልብስ ልንገዛለት ለገሜ ማለት ነው አይደለ? yes sir። ገሜ እንደሜ ገመቺስ አንተ ደግሞ ደሜ ሙሉ ስምህ? ደሜ ቡልቲ። ኦ ናይስ። ደሜ ቡልቲ አሜዚንግ። ዋይ ሺ ቢለም ከሳምንት በኋላ ነው የሚሄደው። ኧረ ምን አባት